ዩኒቨርሲቲ ያለው ለንማር ክላስ ሄደን ጀርባችን እስኪያብጥ ወታደር የተቀጠቀጥንበትን የመጨረሻ ፓርት ይዤላችሁ መጥቻለሁ እና ማስተማሪውን እንውጣ ብንለው ምንም ሊረዳን አልቻለም ከዛ በመጨረሻም ግን ጩኸቱ በጣም እየቀረበ ሲመጣ ከኋላ የነበሩ ተማሪዎች አስተማሪውን ሳይጠይቁ እየሮጡ መውጣት ጀመሩ እነሱ ሲወጡ አስተማሪውም ሮጦ ወጣ ታዲያኛ ከፊት የተቀመጠን ተማሪዎች እስክንወጣ ግን ወታደር ገባብንና የማአት ወታደሮች ሴቶችና ወንዶች ወታደሮች ገብተው ተሰብስበን ምን መካከር ነበር የመሰላቸውና እየመቱን የኡነት ጀርባችን እንዴት እንደሚመቱን ወንበር ላይ ጠረጴዛ ላይ ሁሉ ቆሞ ማለት ነውና ምን ያደረጋችሁ ነው ይሉናል እኛ እየተማርን ነው ተማሪዎች ነን የታለ አስተማሪው የሚሰማን የለም በቃ በጣም ነበር የመቱን ከዛ በስንት መከራ ደብድበው ለቀቁን ከዛ በዚህ ጊዜ ግን አስተማሪውም ተመቷል ይባላል መንገድ ላይ አላቅም እርግጠኛ አይደለም በዛ ሰሞን ክላስ ስላልነበር እርግጠኛ አይደለም እና እኛ በጣም ተመታንና ከዛ እንደምንም ብለን እየሮጥን ወደ ዶርም ሄድ ጀመርን ታዲያ መንገዱ በሙሉ ጫማ አይዲ ሚል ነበር ሁሉም ተማሪ ያው ራሱን ለማስመለጥ በእግሩም ነበር ሲሮጥ የነበረውና ይሄን አጋጣሚ መቼም ማረሳም ታዲያ በሰዓቱ የምር የተመታነው ምንም አልታወቀንም ልክ ዶርም ገብተን ግን ትንሽ እንደቆየን ጀርባችንን ስነካ እንዳለ አብጧል በቃ ሰውነታችን በጣም አብጦ ነበር በዚህ ምክንያት በነገራችን ላይ ብዙ ተማሪዎች ትምህርት አቋርጠው ሄደዋል እኔ ራሱ ቤተሰብ ካልመጣሽ ብለው ያዝነውብኝ ነበር ያው እንደምንም አለፈ ከዛ ግን ይሄንን ታሪክን በግቢ በመጽሔት ላይ ጽፌው ነበር ይሄንን ይመስላል ከላይ ያስቀመጥኩላችሁ እና ያው ሁሉ አልፎ እንግዲህ ተመረቅን ብቻ አመሰግናለሁ ባይ